እመነኝ ይህን ቪዲዮ አድምጠው። የሰራዊት አምላክ እግዚአብሔር ለ18 ሰው ይሄ መልእክት እግዚአብሔር ይሰጠኛል። ዳዊት እንዲህ አለ፣ በሞትና በኔ መካከል አንድ እርምጃ ቀርቶ አምላኬ እግዚአብሔር አስመለጠኝ አለ። ዳዊት ከሳውል ጦር ነው፣ ከሳውል ጥንስስ ነው እንዳመለጠ ይሄ ቃል የሚናገረው። ዛሬ ጠላት ከደገሰልህ ድግስ፣ ጠላት ካሰበልህ ሐሳብ ዛሬ የምታመልጥበት ቀን እግዚአብሔር ላንተ መልእክት ሰጥቶኛል። ዛሬ ታመልጣለህ። እንዲህ ይለኛል ጌታ፣ ጥንስሳቸውን ጥላችሁ የምትነሱ ሰዎች አሉ። አድማቸውን ጥላችሁ፣ ተንኮላቸውን ጥላችሁ፣ ሟርታቸውን ጥላችሁ፣ መተታቸውን ጥላችሁ ወደፊት እንዳትሄዱ ወደ ኋላ ሊያደርጓችሁ የሚፈልጉ ሰዎች እግዚአብሔር ምስክሬ ነው። እግዚአብሔር እንዲህ ብሎኛል፣ ጥላችሁ ትነሳላችሁ። ኢየሱስ የሞትን መውጊያ ጥሎ እንደተነሳ ዛሬ አንድ ሰው ችግሩ ጥሎ ሲነሳ ያለው፣ ምድረ በዳው ጥሎ ሲነሳ፣ በሽታ ጥሎ ሲነሳ፣ ጭንቀት፣ ፍርሃት፣ ግራ መጋባት ጥሎ ሲነሳ፣ አለመከናወን ጥሎ ሲነሳ አያለው። አሜን ብሎ ይሄ ቪዲዮ በእምነት ለሚቀበል ሰው ከዚህ ሰዓት ጀምሮ በላይ ላይ እንደዚህ አውጂ፣ በላይሽ ላይ እንደዚህ አውጂ። ሁሉ ደህና ነው በይ፣ ሁሉ ደህና ነው በይ። የሰራዊት አምላክ እግዚአብሔር የሞተብሽ ነገር፣ የሞተብህ ነገር፣ የደከመብህ ነገር፣ የተበላሸብህ ነገር የሰራዊት አምላክ እግዚአብሔር ደህና አድርጎታል። ጳውሎስ ለጢሞቴዎስ እኔ እንዲህ ይለዋል፣ ልጄ ሆይ በርታ ይለዋል። ዛሬ የሚያበረታ ጸጋ ወደ አንተ መጥቷል። የሚያበረታ ጸጋ ወደ አንቺ መጥቷል። ከዚህ ሰዓት ጀምሮ እስከ ዛሬ ያስከው፣ እስከ ዛሬ አብሮ የቆየ የትኛውም ጥያቄ ዛሬ በጌታ በኢየሱስም ጥለ መነሳት ሆኖልሃል። ይህ ቀን ላንተ የምስራች ቀን ነው። ይህ ቀን ላንተ የድል ቀን ነው። አሜን ብሎ ለተቀበለ በጌታ በኢየሱስ ክርስቶስ ይህ መልእክት አውጅ ያለው ተፈጸመ። ይህን ቪዲዮ ለብዙ ሰው እንዲደርስ አድርጉት። ጌታ ዘመናችሁን ይባርክ። ላይክ አድርጉት፣ ሼር አድርጉ፣ ኮሜንት ጻፉልኝ። ተባረኩልኝ።